ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሄለን ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ጌታ ክብሩን ይውሰድ። ሰላም ነኝ። ጌታ ይባረክና በብዙ ውጊያ ውስጥም ባልፍ በብዙ መከራ ውስጥም ባልፍ እግዚአብሔር ከኔ ጋር ስላለ አለው። በህይወታችሁ የሚያሳዝን ነገር አይጠፋም። ነገር ግን እግዚአብሔር ደግሞ አብሯችሁ ስላለ የምታልፉበትን መንገድ እሱ ስለሚያውቅ ብርታት አቅም ይሆናችኋል ማለት ነውና ብቻ ጌታ መልካም ነው። ነገሮች ሁሉ ለበጎ ናቸውና የሚሆንብን ነገር ሁሉ እኛን ለማጥፋት ሳይሆን እኛን ወደሆነ ነገር ውስጥ ለመክተት ሳይሆን አንድ ነገር ወደ ህይወታችን የሚመጣው እግዚአብሔር አምላክ እኛን ሊያስተምረን ሊያጠነክረን እኔ አንድ ነገር ይገባኛል። ምክንያቱም ህፃን ልጅ ሁሌ እናቱ አቅፋው አትሄድም። ለምን ሲባል መሄድ መራመድ ስላለበት ከተወሰነ እድሜ በኋላ እናቱ ትለቀዋለች። ዳዴም ይላል። ዳዴ ካለ በኋላ በእግር ቆሞ ራሱን ችሎ ይሄዳል ማለት ነውና በራሱ መወጣት ነገሮችን በራሱ ማድረግ ይችላል። በራሱ መሆን ይችላል። በራሱ መውጣት መግባት ይችላል። እግዚአብሔርም እኛ የሆነ ነገር ሲመጣ እንድንጠነክር ወር ደግሞ በቃ ማለት እችላለሁ የሚለውን ነገር ተስፋ በመቁረጥ ውስጥ ብንሆን ተስፋ እንዳንቆርጥ ተስፋችንን እንድናለመልም ነገ አዲስ ቀን እንደሆነ እንድናይ እግዚአብሔር ወደ ህይወታችን የሆነ ቻሌንጅ ያመጣል ማለት ነውና ያ ቻሌንጅ ሲመጣ እንደ ሰውኛ ሊከብደን ይችላል። በሰዓቱ እንደ ሰውኛ የሆነ ነገር ልንሆን እንችላለን። ነገር ግን እግዚአብሔር ያንን ቻሌንጅ ወደ ህይወታችን ሲያመጣ ሊያበረታን እንድንወጣው በራሳችን ተፍጨርጭረን አቅም አይተወንም። በዛ ውስጥ አይተወንም አምናለሁ። ነገር ግን አቅሙን በእግዚአብሔር ተማምነን መወጣት ኮንፊደንስ እንዲኖረን እግዚአብሔር ላይ መታመን መደገፍ እንዲሆነን ነው የሆነ ቻሌንጅ የሚመጣውና በብዙ ቻሌንጅ ውስጥ የምታልፉ ተስፋ አትቁረጡ። ምክንያቱም ተስፋ ከቆረጥን ማድረግ አንችልም። ተስፋ ከቆረጥን ነገን ማየት አንችልም። ተስፋ ከቆረጥን ያቀድንበት እቅድ ላይ መድረስ አንችልም ማለት ነው። ነገር ግን የፈለገ ቻሌንጅ ቢመጣ ተስፋ እንዳትቆርጡ። በእውነት ነው የምላችሁ፣ ተስፋ እንዳትቆርጡ። የሰው ልጅ ዋነኛ መሰረቱ አንደኛ መውደቅ የሚጀምረው ተስፋ ሲቆርጥ ነው። ሁለተኛ በሰው ላይ መደገፍ ሲጀምር ነው። እና ግን ብርታታችሁ በእግዚአብሔር ታምናችሁ ተስፋ ካልቆረጣችሁ በእውነት የፈለገ ቻሌንጅ ቢመጣ የፈለገ አውሎ ንፋስን የፈለገ መከራ ቢመጣባችሁ ያንን መከራ ተሻግራችሁ ወዳያችሁት ወዳቀዳችሁት ላይ መድረሳችሁ አይቀርምና እምነታችሁን በእግዚአብሔር ላይ አድርጉ። በሰው ላይ አትደገፉ ማለት ነውና ተስፋም አትቁረጡ። በቃ ተስፋ መቁረጥ የሰው ልጅ የውድቀቱ መጀመሪያ ነው። እኔ በህይወቴ ተስፋ ቆርጬ ብቀር ኖሮ ብዙ ነገሮች በህይወቴ ላይ መተዋል። ብዙ ነገሮች ተስፋ የሚያስቆርጡ እንደ ሰውኛ ተስፋ የሚያስቆርጡ መተዋል። ነገር ግን ተስፋ እንዳልቆርጥ በኔ ኃይል ሳይሆን በእግዚአብሔር መታመኔ እግዚአብሔር አቅም ሆነኝ ተስፋ እንዳልቆርጥ እግዚአብሔር ብርታት ሆነኝ ዛሬ ላይ ደርሻለሁ ማለት ነው። ምን ልላችሁ ፈልጌ ነው? ተስፋ መቁረጥ ካቀዳችሁት እቅድ ወደ ኋላ ያስቀራል። ተስፋ መቁረጥ አላማችሁን ያስታችኋል። ተስፋ መቁረጥ እምነታችሁን ያስታችኋል። በእግዚአብሔር ላይ ያላችሁን እምነት በእግዚአብሔር ላይ የጣላችሁትን ተስፋ እንድትጥሉ ያደርጋችኋል። ተስፋ መቁረጥ ማለት ነውና ተስፋ ያለው ሰው ግን በተስፋ ይኖራል። በተስፋ መኖር በተስፋ መራመድ ምክንያቱም ተስፋውን እግዚአብሔር እንደሚያለመልምለት ያውቃል ማለት ነውና ውድ የቲቪ ቤተሰቦቼ በርቱ። በእውነት በቃ ተስፋ ፈጽሞ በቃ የሆነ ተስፋ እንዳትቆርጡ። በቃ አውቃለሁ አብሶ በስደት ስትኖሩ በጣም ብዙ የሚያስከፋችሁ ነገር አለ።
እናንተ ያላችሁበትን ቻሌንጅ የማይረዳችሁ ሰዎች ብዙ ናችሁና ብዙ አይረዷችሁም፣ የሚረዳችሁ ሰው የለምና ለዛ ቻሌንጃችሁን ሳይሆን ትኩረት ማድረግ ያለባችሁ በእግዚአብሔር ላይ ታምናችሁ እግዚአብሔርን አይታችሁ ወደፊት መጓዝ እላችኋለሁኝ። እና በእውነት ነው የምላችሁ በቃ ያስከፋል ስላችሁ እንደምትፈልጉት ላትሮጡት ትችላላችሁ፣ እንደምትፈልጉት ላትራመዱት ትችላላችሁ። ነገር ግን በእግዚአብሔር ላይ ታምናችሁ ተስፋ ካልቆረጣችሁት እንደምትፈልጉት እንደተመኛችሁት አንድ ቀን መሳካት ይሆናል። ምክንያቱም እግዚአብሔር ለአብርሃም ቃል ሲገባለት እግዚአብሔር ማለት ታግሶ ነው ያንን ነገር የተደረገለትና እግዚአብሔር አምላክ ከታገስን ነው በነገሮች ላይ መታገስ ከቻልን ተስፋ አለመቁረጥ ካለ እግዚአብሔር ያወራንን ነገር እግዚአብሔር የተናገረንን ነገር እኛ በልባችን ያሰብነውን ያቀድነውን ነገር ማድረጋችን አይቀርም። ለምን ተስፋ ሳንቆርጥ ግን ብዙ ነገሮች በህይወታችን ላይ የሚመጡት ነገር ባይዘው ምሬትን ይጨምራል ይባላልና መማረር ተስፋ መቁረጥ ወደዚህ ነው ነገሮቻችሁን እያበላሸ የሚመጣው ማለት ነውና በእግዚአብሔር ላይ ተስፋ አትቁረጡ፣ በእግዚአብሔር ላይ ታመኑ። እናንተም ተስፋ አትቁረጡ። ሊደክማችሁ ይችላል አውቃለሁ፣ ሊሰለቻችሁ ይችላል፣ ብዙ ነገሮች ድካም ሊላችሁ ይችላል። ነገር ግን ሳትደክሙ በእግዚአብሔር ላይ ተስፋ አድርጋችሁ ወደፊት እሮጡላችኋለሁና ውድ የዩቲዩብ ቤተሰቦቼ በእውነት ነው የምላችሁ በቃ ተስፋ አትቁረጡ፣ ጀግኖች ሁኑ፣ በእግዚአብሔር ጀግኑ። ትላንትና ደክማችሁ ሊሆን ይችላል፣ ትላንትና ብዙ ነገሮች በህይወታችሁ ላይ ተፈራርቆ ሊሆን ይችላል። ነገር ግን የትላንትናውን እያስታወሳችሁ ዛሬ ላይ አትድከሙ፣ ዛሬ ላይ ተስፋ አትቁረጡ። ምክንያቱም ነገ አዲስ ቀን ነው። ትላንትና አልፏል። ነገር ግን አሁን አዲስ በሚመጣው ቀን ላይ ነው ተክታችሁ መጸለይም ተክታችሁ ማሰብም ያለባችሁ ማለት ነው። ስለዚህ እግዚአብሔር መልካም ያደርግላችኋል። መልካም እንደሚያደርግ ደግሞ ምኞቴም ነው። እርግጠኛ ሆኜ የምናገረው ነገር ዛሬ ባላችሁበት ነገር ላይ ነገ አትቀጥሉ። ምክንያቱም ትረሱታላችሁ። ትላንት ነበር የምትሉት ነገር በህይወታችሁ ላይ ይሆናል ማለት ነውና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሰብስክራይብ አድርጉኝ። ተባረኩልኝ። ወዳችኋለሁ።